ሰላም ሰላም ውድ የአሴን ቆይቶ ተከታታይ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በክፍል ውስጥ በአምባሰል ቅኝት መጥተናል። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ አግዙኝ፣ አበረታቱኝ። ወደ ክፍል ሁለት አምባሰል ቅኝት እንሄዳለን። ዛሬ በዋነኝነት የምናየው ምንድን ነው? አምባሰል ክፍል ላይ እንዴት ነው ኤክሰርሳይዝ ምንሰራው የሚለውን ነው። ተከታተሉ። ምንጊዜ መርሳት የሌለብን ስኬል እንቃኛለን ማለት ነው። ሜጀሩ ኤ ነው። የአምባሰል ማለት ነው። ስለዚህ ሁልጊዜ ስትነሱ በቀስታ መነሳት አለባችሁ። ስለዚህ አሁን ቲፒካሊ ከቀስታ ወደ ከፍታ መሄድ አለብን ማለት ነው። ስለዚህ እንዴት እናደርጋለን? ቀስ እያለን እያፈጠንን እያፈጠንን እንሂድ። ቀስታ ከዛ ወደ ፍታ ሲሆን እጅ እንዲታያችሁ ቀስ ብዬ ጀምረላችሁ እና ከዛ ላፍትላላችሁ። ከዛ ወደ ሚዲየም ነው ማፍጠን ይህ በዋነኝነት ለምን እንደሚጠቅመን በአብዛኛው ጊዜ መሰንቆ ላይ የሚውለጡ ጣቶች በጣም አስቸጋሪ ናቸው እና ስለማይፈቱ ቶሎ አሁን ዝማሬ ስንጮት አንዳንድ ጊዜ ሊያስቸግሩን ይችላሉ። ቶሎ አለመንካት ዛሬ በሰከንዱ ላይ ደግሞ ለምሳሌ ቶሎ አለመንካት ማለት የሆነ ዜማ የጫወትን መዝሙር ሊሆን ይችላል። የተለያዩ ነገሮች የምንፈልጋቸውን እኛ የምንፈልገውን ነገር ዘፈን ሊሆን ይችላል። የተለያዩ ነገሮች ስንሰራ ከሰከንድ ከሪትም መውጣት ያ ምንድነው የጣት አለመፍታት ይባላል። ስለዚህ ጣታችሁን የመጀመሪያ ለማፍታት ከቀስታ እንዲህ እንደቃኘን ከዛ መካከለኛ ማለት ለሶስት ደቂቃ ቀስታውን የሁለት ደቂቃ ብንሰራ እና ሚዲየም ስናደርገው ከዛ ሲፈጥን ከዛ በጣም ማፍጠን ከተቻለ በጣም ማፍጠን መጨመር እናንተ በቃ እስክችሉ ይሄ እጃችሁ በጣም ህመሙ እስኪቀንስ ድረስ የሚሰማችሁ ቦታ ላይ በዋነኝነት በደንብ ማፍጠን አለባችሁ ማለት ነው። ይሄ ክፍል አንድ የጣት ልምምድ ነው። ክፍል ሁለት ደግሞ ላሳያችሁ። በአብዛኛው ጊዜ እንደሚታወቀው ስኬሉ ያለ ከዚህ አሁንም እንደሆነ ቀስታ ማፍጠን መካከለኛ ማፍጠን ማድረግ ማለት ነው። መካከለኛ ስናደርገው ሲፈጥን ይህን ከሰራችሁ በኋላ ከዛ በኋላ ደግሞ የተለያየ ነገር መስራት ለብቻ ማፍታታት። እኔ አሁን ለምሳሌ የራሴን ሳፍታታ ላሳያችሁ። ይህን ከቃኘው በኋላ
እያንዳንዱ የተለያየ ቦታ እየነካው የሚመቸኝ ቦታ መነካካት ማለት ነው። ወደኋላም ወደፊትም በመሄድ ማንሳት ትችላለች። እኔ ወደኋላ የተነሳሁት ወደፊትም ሌላ ማለማመድ ነው። በዋነኝነት እናንተ ፎከስ ማድረግ ያለባችሁ እጃችሁ ላይ። ከዛ ይሄ ከፈታ በኋላ ወደ ቀጣዩ ደግሞ ከሪትም ጋር እንዴት መስራት እንደምችል ደግሞ በቀጣይ ቪዲዮ ያሳያችኋለሁ። በዚህ አጋጣሚ እስራኤል ላይ መማር ለምትፈልጉ ቤተሰቦቼ በዋትሳፕ ቁጥር ማግኘት ትችላላችሁ። በ0927 13 7399 በዋትሳፕ ኦንላይን መማር የምትፈልጉ በዚህ አጋጣሚ መማር ትችላላችሁ ማለት። ስለዚህ እንድገሙና ኤክሰርሳይሱን ክፍል 3 ላይ ደግሞ ሙሉ ለሙሉ አሳያችኋለሁ ማለት። ስለዚህ ሁልጊዜ ስትነሱ በቀስታ ከዛ ሚዲየም ማፍጠን ከዛ እነዛ ነው። ከዛ የተለያየ ቦታ የቀደም ያሳየው እንደውም አንድ ዜማ ልጋብዛችሁ። አምባሰል በዛ የሚታወቅ የሚመጣው ከዚህ ነው። ከዚህ ኤክሰርሳይዝ ነው እጅ ፍጥነት የሚመጣው። ይህን ይመስላል ማለት ነው። አምባሰል በደንብ ስታፍታቱ እናንተ ቢያንስ ለአንድ ለ15 ደቂቃ ራሱ ቀን በቀን ብትሰሩ እጃችሁ ላይ ፕሮግረስ ታዩበታላችሁ ማለት ነው። ስለዚህ በዋነኝነት የምመክራችሁ ቅኝት መጀመሪያ መቃኘት ሹር ስትሆኑ ከዛ ወደ ትሬኒንጉ መሄድ። ከዛ ሌላ ደግሞ ጥያቄ ካላችሁ ከስር ካፕሽን ባለው ኮመንት ላይ አስቀምጡልኝ። ቀጣይ ምን መሰራት እንዳለበት በእናንተ ሀሳብ ደግሞ የሚከብዳችሁን ነገር መሰንቆ ጀምራችሁ የሚከብዳችሁን ነገር ጠይቁኝ፣ እሱ የሚሰራውላችሁ ይሄዳለሁ። ከዛ ደግሞ ምንም የመሰንቆ እውቀት የላችሁ ግን መማር የምትፈልጉ ሰዎችም ካላችሁ ከስር ኮመንት ላይ አስቀምጡልኝ። ሰናይ ቀን ሰናይ ምሽት ይሁንላችሁ እና እንዳልኳችሁ ኦንላይን መማር የምትፈልጉ አሁን በነገርኳችሁ በ092713 799 በዋትሳፕ ቁጥር ይደውሉልኝ። አዲስ አበባ የሚሆናችሁ ውጭ ሀገር የሚሆናችሁ መማር ለምትፈልጉ ቤተሰቦች በዚህ ስልክ ደውሉልኝ። አመሰግናለሁ። ሼር ሰብስክራይብ እያደረጋችሁ ጠብቁኝ። አመሰግናለሁ።